ቪዲዮውን እንዳያችሁት ላይክ እና ኮፒ ሊንክ በማድረግ ጀምሩት። በአንድ ወቅት አንድች ነፍሰ ጡሯ አጋዘን የመውለጃ ጊዜ ደረሰ። በጫካ ውስጥ ነበረች። የመውለጃ ጊዜም ደረሰ። በዚህ የመውለጃ ጊዜ ታዲያ ልጆቹን የምትወልድበት ቦታ ምቹ የሚሆነውን ቦታ ማቃኘት ጀመረች። ዙሪያውን ስታማትር ከቆየች በኋላም በኃይል የሚፈሰው ውሃ አጠገብ የሳር መስክ ላይ አይኗ አረፈ። ይሄ ቦታ ምቹ መሆኑን አወቀችና ወደዛ ትሄዳለች። በድንገት የምጥ ህመም ጀመራት። በዚሁ ቅጽበት ታዲያ ሰማዩ ይጨልማል። ደመናውም ከየአቅጣጫው ይሰበሰብና መብረቅ በደኑ ላይ ይወድቃል። ጫካውም በእሳት መያያዙን ይጀምራል። መኖሪያዋ በእሳት መያያዙን ስታውቅም ክፉኛ ትደነግጣለች። ከዛውም ወደ ግራው ትመለከታለች። በዚሁም አንድ አዳኝ ሰው ቀስቷን ወደሷ አነዛዝሮ አየች። ይሄም ተጨማሪ ድንጋጤ ፈጠረባት። ውስጧ በፍርሃት ራደ። ሌላ መንገድን ሽታ ወደ ቀኝ ዞረች። በዚህ በኩል ደግሞ አንድ የተራበ አንበሳ ወደሷ እየመጣ ተመለከተች። በዚህ ጊዜ እንዳበቃት ተመለከተች። በአለችበት ቆማ ቀረች። ወደ ጫካው እንዳትገባ፣ ጫካው በእሳት ተይዟል። ወደ ውሃ እንዳትገባ፣ ውሃ ጥልቅ ነው። ወደ ግራዋ አቅጣጫ እንዳትሄድ ቀስተኛው ወግቷ ሊጥላት ዝግጅቱን ጨርሷል። በቀኝ አቅጣጫ ደግሞ እንዳትጠቀም የተራበ አንበሳ በጣጥሶ ሊበላት ዝግጅቱን ጨርሷል። አጋዘኗ ሁሉም ነገር ከአቅሟ በላይ እንደሆነች ገባት። ብትጨነቅም ባትጨነቅም ይህንን አደጋ ማስወገድ እንደማትችል ገባት። ግን አንድ ነገር ማድረግ እንደምትችል ገባት፣ አመነች። ይሄውም ልጆቹን መውለድ እንደምትችል ነበረ። ከዛን ተኛች። ከባድ ምጥም ጀመራት። ታዲያ ትኩረቷ ሁሉ ይሄ ሆነ። ዙራ ያለው ሁሉ አስፈሪ ነገሮችን ረሳች። በዚህ ቅጽበት ዙራ ያለው ሁሉ መቀየር ጀመረ። መብረቅ አዳኙን በድንገት መጥቶ ያሳውረዋል። እናም የተደነገጠ ሰውየው እሷ ላይ ቀስቷን ለመወርወር የተዘጋጀው ልጁ በድንገት ቀስቱን ይለቀውና የተራበውን አንበሳ ክፉኛ ይመታዋል። ከዚህም በመቀጠል ከባድ ዝናብ ይጀምራል። እናም የጫካው እሳትም በዝናቡ ቀስ በቀስ ይጠፋል። አጋዘኗ ጤነኛ ልጆቿን ትወልዳለች። ከዛም ዙራውን ትቃኛለች። ሁሉም ነገር ተለዋውጧል። እሷ ላይ